ቤተሰብ ሩትዬ ሰሞኑን እያደረገች ያለችው ነገር እናንተን አልገረማችሁም? እኔ ገርሞኛል ማለት ነው። ግን ሩትዬ አንድ ነገር አስባ ነው እንጂ በሰላም አይደለም ከሄርሜላ ጋር እንደዚህ መሆን የፈለገችው። ትናንት ምንድን ነው ያለችው? ኤፍሬም እና ሩትዬ ምንድን ነው ያለቻቸው? እኔ ጓደኛ ማቾች እንድንሆን እንፈልጋለሁ አለች ማለት ነው ሩትዬ። እና የትኛው ሴት ነች ባሏን ተቀምጣ የልጇን አባት የልጅነቷ ፍቅሯን ሁሉ ነገር ያየችበት ስንት ነገር ዋጋ የከፈለችበትን ባሏን አጣ ከዛች ሴት ጋር ጓደኛ መሆን ወይም ደግሞ ቤተሰብ መሆን የምትፈልገው የትኛው ሴት ነች? እኔ ይሄ በታሪክም ወይም ደግሞ ሰምቼም አላቅም። እናንተ ሰምታችሁ ሊሆን ይችላል፣ አላቅም። እኔ ሰምቼ አላቅም የምር ማለት ነው። እንደውም እሷን አላይም እኔ ባላያትም ባያት ራሱ አንቀሽ አንቀሽ ግዳያት ነው የሚለኝ ማለት ነው ውስጤ። ምክንያቱም ልጄን እርጉዞኜ አራሶኜ ስንት ስቃይ አሳልፍ ስንት ስቃይ እንዳይ ያስደረገችኝ ሴት ለራሷ ክብር የሌላት መታተራሪን የበጠበጠችው ሴት እንዴት ነው ላቅፍ የምችለው? እንዴት? እኔ አላቅም። ምንም ስራ ቢሆን ራሱ እንዴት ሩትዬ ልታረገው ቻለች? ስራም እኮ ቢሆን የሆነ እንትን አለ አይደለ? ተቀባይነት ያለው ስራ ያለ አይደለ? የእነሱ ግን ምንም ተቀባይነት የለውም። የምር እኔ እንጃ አላቅም። ቢኒ ማታ ምንድን ነው ያለው? ሩቲ ለምንድን ነው ይቅርታ የጠየቀችው? ቢኒ የገዛ ጓደኛ ወንድሟ ማለት ነው። ለምንድን ነው ይቅርታ የጠየቀችው? ሩታ ምን አጥፍታ ነው? በምን ጥፋቷ ነው ሄርሜላና አብርሃምን ይቅርታ የጠየቀችው ብሎ ነው የጠየቀው ማለት ነው። ይቅርታ መጠየቅ ትልቅነት ነው። ይቅርታ ስለጠየቀች የኛ ምንም እንትን የሚለን ነገር የለም። ግን እንዴት ጓደኛ ማቾች እንሆን ትላታለች? እርግጠኛ ነኝ ሩቲ የሆነ ነገር አስባለች። ልጅቷ እኮ ሩቲ ነች እናንተ። የሆነ ነገር አስባ ነው እንጂ በአንዴ እንደዚህ በድንገት ተነስታ የምትሸነፍበት ወይም ደግሞ እሷን ይቅርታ የምትጠይቅበት ምክንያት አለ ብዬ አላስብም። ያው እነሱም በማስጠረቃቸው ወይም ሰላም እንዲፈጥሩ በማድረጓ ትልቅነቷን ነው የሚያሳየው። ግን እኔ ከሄርሜላ ጋር ምንም እንዲኖራት አልፈልግም። እንዲገናኙ ራሱ አንፈልግም። ብዙዎቻችን የሩትዬ እህቶች ሄርሜላና አብርሃም ሩታ እንዲገናኙ አንፈልግም። ከተገናኙ አብርሃምና ኤርሜላ ሩታ በልጃቸው ጉዳይ ይገናኙ። እውነት ተለያይቶ ከሆነ ዛሬ ተታርቆ ይመጣሉ፣ ነገ ደግሞ ሌላ ብጥብጥ። በቃ አብርሃም እንዴት ሲያደርገው እንደነበረ እኔ አሁን ለምሳሌ እኔ ጓደኛ የለኝም ታውቃለህ ይላል። ገና እሱ ስር እየሄዱ ሲያሽቃብጡ የነበሩት አቤል ምን ተብዮቹ ማን ናቸው? እኔ ማንም ጓደኛ የለኝም። በዚህ ሰዓት ሄርሜላ ናት ያለችኝ። ሄርሜላ ብቻ ናት የምታስፈልገኝ። ሄርሜላም ደግሞ ከዚህ በኋላ ከማንም ጋር እንድትሆን አልፈቅድም። ማንም ጓደኛ የላትም። ጓደኛ እንድትኖራት አልፈልግም። እኔ እበቃታለሁ ብሎ እሷ ፊት ለፊት እንግዲህ በፊት ሲያቅፋት የነበረው ሴት የልጁ እናት የሆነችው ሴት ውሽሚቷን እዚህ ጋር ይዞ ቆሞ እንደዚህ እንዲናገራት የፈቀደችው ሩታ ነች። ይቅርታ አድርጉልኝና ሩታ ትላንት በጣም ጥፋት አለባት ቪዲዮ ላይ ማለት ነው። የምር ሩትዬ ስለምንወዳት ነው እንጂ ቪዲዮን ራሱ ባናየው እሷ ስላለችበት ነው እንጂ ቪዲዮ እነሱ ቤት እንኳን ገብተን ባናየው ደስ ይለናል። እኛ ብዙዎቻቸው ደስ የሚላቸው አሉ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ፣ ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ ቤተሰብ እንድትሆኑ በትህትና እየጠየቅኩኝ እንግዲህ ትላንትና ማታ የተፈጠረውን ሁላችንም እናውቃለን። ሩትዬ ሰሞኑን እያደረገችው ባለው ነገር ሁላችንም ግራ ተጋብተናል። ኮመንት ብንጽፍም ምን ብንላትም እሷ እየሰማችን አይደለም፣ ኮመንትም እያነበበች አይደለም። እና ምን ላችሁ ፈልጌ ነው መሰላችሁ ሩቲ ይቅርታ ስለጠየቀች ምንም እንትን አይደለም። ግን ከሄርሜላ ጋር እንዴት ጓደኛ ማቾች እንሆን ትላለች እንዴ? ያ ደስታም ትላንት መጥቶ ነበረ። ሄዱ የሩቲ እህትም መታለች አዲስ አበባ ማለት ነው። ትላንት ተገናኝቶ ነበር እና ደስታ እንደማታፈቅረው ያውቃል። ከመጀመሪያ ጀምሮ አይደለ እንደማትወደው ያውቃል። አሁንም ደግሞ ተስፋ አለው። እኔ ስተኛም ስነሳም ስበላም ስጠጣም እሷን ነው ማስበው ይላል። እኔ እኮ በደንብ ለጥ ብሎ እየተኛ እሷን ነው ማስበው ይላል። ምን ይመስላል ይሄ? እና ከሱ ጋር በተለይ ስለተለያየች የኛ በጣም ደስ ብሎናል። ምክንያቱም ለሩትዬ አይሆንም በዚህ ሰዓት እሷ ወንድ ሰው አያስፈልጋትም። በቃ ወንድ አያስፈልጋትም በዚህ ሰዓት። ከልጇ ጋር ብቻ ነው መምጣት ያለባት። ልጇ አንድ ሚዲያ ላይ ወጥቷል። ከልጇ ጋር ብቻ ነው ስራ መስራት ያለባት። ቢኒ አለ፣ ፈረንጆ አለ። ከነሱ ጋር እየመጣች መስራት ትችላለች። ለምሳሌ ወንድሟ አለ ዴቭ። ማን ነው ዴቭ? ነው አይ ዴቭ አይደለም፣ ያኛው ወንድሟ ማን ነበረ? እና ዘነበ ነው መሰለኝ። የሩትዬ ወንድም ትክክለኛ ማለት ነው። እነዛ ጨበሪያሞች ምናምን ሳይሆኑ ይሄ ደስ የሚለው ባለ ትዳሩ ማለት ነው። እና ለሱ ዩቱብ ከፍታለች። ከሱ ጋር ፕራንክ እየተደራረጉ ከሱ ሚስት ጋር እየመጡ ቤተሰቦቿን ማሳደግ እየቻለች ወንድሞቿን ማሳደግ እየቻለች እዚህ የማንም ምናምንቴ የማንም ኮቶት
በየቀኑ እነሱ ቤት ቪዲዮ እየተለቀቀ የእነሱን ቻናል ታሳድጋለች። ወንድሟ አሁን አንዴ ነው ቪዲዮ የለቀቀው ከሱ ጋር እየመጣች ወንድሟ ጋር በየቀኑ እንትን እያለች እነሱ ጋር እየሄደች እነሱ እሷ ጋር እየመጡ ቢሰሩ ግዴታ አብርሃምና ሄርሜላ መኖር የለባቸውም። እንደውም እነሱ ሲኖሩ ብዙ ሰው እነሱ ስለሚጠላ ቪዲዮ ራሱ አይታይም። ሩትዬ ግን ከሌላ ሰው ጋር ፍቅር ሆና ስትመጣ ቪዲዮ በደንብ ይታያል። 600 ሺህ ከዛ በላይ ማለት ነው። ስለዚህ ምንድነው ማድረግ ያለባት? እሷ ከነሱ ህይወት ወጣ። እውነት ተለያይቶ ከሆነ አብርሃም ምንም የምታስታርቅ ነገር የለም። በቃ አለቅ እንደ አስታረቀቻቸው አለቀ በቃ። ሌሎቹ የራሳቸው ይታረቁ። ጥፋተኛ ነኝ እኔ አጥፍቻለሁ በድያታለሁ ከተባለ ራሳቸው ይቅርታ ይጠያይቁ። እሷ ምን አገባት እዚህ ውስጥ? ለምን ልጇን ለምን እዛ ጋር ትሸማቀቃለች? ለምንድነው እሷ እንደዛ እያረጋት እሷ ሰውን እያሳመች እየተለጣጠፈችበት እሷን የምታናድዳት? ለምን ታያለች? አጠገቧ ቆማ በቪዲዮ የምታየው አይበቃትም? እኔ እንጂ አላውቅም ምን አይነት እንትን እንዳላቸው ራሱ እኔ ምን አይነት ችሎታ እንደሆነ አላውቅም። እኔ ባሌን እንኳን ሌላ ሴት ልታቅፈው ይቅርና እናውቃለን እንዳልተለያዩ እኮ፣ ግን የሚያደርጉት ነገር ደግሞ እዚህ ካሜራ ላይ እንደተለያዩ ነው እያስመሰሉ ያሉት። ከካሜራ ጀርባ ተቃቅፎ ፍቅራቸውን እየቀጩ ልጃቸውን አንድ ላይ ቪዲዮ እየቀዱ እንትን እያሉ እዚህ ጋር ስራ እንደሆነ እናውቃለን። ግን ስራው ደግሞ ይቆም በቃ። ይሄ ስራ ትክክል አይደለም። አስተማሪነት የለውም። 2 ዓመት ሙሉ አይሰለቻቸውም ወይ? በአንድ አይዲያ እንዴት ነው ሰው 2 ዓመት ሙሉ የሚሰራው? በጣም ያስጠላል። በጣም ማለት ነው። እና ፈጣሪ ልቦና ይስጣቸው። ሌላ ምንም የምንለው ነገር የለም። ግን በእነሱ ምክንያት ደግሞ የሚጎዱም አሉ። እናንተ ንቁ። ስራ ነው። ስራ ባይሆን ኖሮ ሩቲ መግባያ እየሰራች የአብርሃም ቤት ለምን ቪዲዮ ይለቀቃል? መልሶ ደግሞ ድራማ እንደሆነ ራሱ በዚህ ሰሞን እየተሰራ ባለው ቪዲዮ ማየት ትችላላችሁ። ድራማ ባይሆን እንዴት ነው አንድ ሴት ባሏን የቀማቻት ሴት እርጉዞና ባለትዳር መሆኑን እያወቀች የልጅ አባት መሆኑን እያወቀች ገና ሚስትየው እንዳልወለደች እርጉዝ እንደሆነች እያወቀች እንዴት አፈቅራለሁ ብላ ትመጣለች? እሺ ሌላ በቀረስ ከዚህ በፊት ለማምጣት ስታስብ ነው የሱ ፎቶ ራሱ ለጥፋ ቪዲዮ ቲክቶክ ልሰራበት የጀመረች እንጂ ከዚህ በፊት አንድ ፍንጭ የለም። ምን ፍንጭ የለም፣ ምንም ነገር የለም። በቃ ሩታና አብርሽ እንደተለያዩ ወይም ደግሞ እየተጣሉ እንደሆነ አብርሃም ሌላ ሴት ይዞ እንደሚመጣ ፍንጭ ለመስጠት ነው ያን ፎቶ ለጥፋ ስትዘፍን የነበረው አይደለ? ስለዚህ ምን ልላችሁ ፈልጌ ነው ባጭሩ፣ ይሄ ድራማ ነው። ብዙዎቻችሁ ድራማ አይደለም ዛሬ ይጣራሉ፣ ዛሬ ነገ ይታረቃሉ፣ ይሄ ነገር ድራማ አይደለም በጣም በስተዋል፣ አንዳንዴ እውነት እየመሰለን ነው ብላችሁ ብዙዎቻችሁ ስለምታወሩ ብዬ ነው ይሄንን መልስ የሰጠዋችሁ ማለት ነው። ራሳችሁ ሆናችሁ ማሰብ ትችላላችሁ፣ በተለይ ሴቶች ማለት ነው። እኔ ብሆን እንዴት እንደዚህ ያደርጋለሁ? የትኛው ሴት ነች እስቲ ኢትዮጵያ ውስጥ የሚሆን ሰምታችሁ ታውቃላችሁ? ባሏን የቀማቻት ሴት፣ የልጇን አባት የቀማቻት፣ ትዳሯን የበጠበጠች፣ ቤቷን ያፈረሰች ሴት እንዴት ነው ልትተቃቀፍ ይቅርታ ጠይቃ በዛውም ተበዳይዋ ባሏን የተቀማች ሴት ይቅርታ ስትጠይቅ አይታችሁ ታውቃላችሁ? ካያችሁ ኮመንት ላይ ጻፉልኝ። የምር ማለት ነው። እኔ ሰምቼ አላውቅም። ድራማ ላይ እንኳን ቢሆን አይቼ አላውቅም። የእነሱ እኮ የማይመስል ድራማ እንትን ላይ ተሰርቶ የማይታወቅ ድራማ እኮ ነው እየተሰራ ያለው እና ማለት ነው። እንደዛ ልላችሁ ፈልጌ ነው የኔ ወርቆች። ወሬ ያበዛውባችሁ ዛሬ ማለት ነው። ለዚህ ቤት ደግሞ አዲስ የሆናችሁ ቪዲዮን ስሰሙ ላይክ ያደረጋችሁ እሺ የኔ ወዶች። እና ኤዱ ደግሞ ከአንተ ጋር ትሆናለች፣ እንደምታፈቅራት እናውቃለን ትላለች። ከአንተ ጋር እንድትሆን አስደርጋታለሁ። አሁን እኔ አዲስ አበባ መጥቻለሁ፣ አስታርቃችኋለሁ፣ ትመለሳላችሁ አንድ ላይ ትላለች። እሷን ቻናሏን ለማቀዘቅ ለምሳሌ ከነሱ ጋር መስራት ትችላለች። ሩትዬ የገዛ እህቶቿን ማሳደግ ትችላለች እንዴ። ሌሎች በየቀኑ እየመጡ እየሰራው አይደለም? እነሱም ከነሱ ጋር እየሰራች ፕራንክ እየተደረገች መስራት ትችላለች። ይሄ ጥሩ ሀሳብ ነው። ግን ኤዱም ስነ ስርዓት ሽያጅ ሩቲን ዝም ብለሽ ከሱ ጋር ሁኚ፣ ከኔ ጋር ከዛ ጋር ሁኚ የማለት መብት የለሽም። እሷ የመረጠችውን የፈለገችውን ህይወት የመኖር መብት አላት። እናንተ ናችሁ በየተራ እየመጣችሁ የልጅቷን አይምሮ የምትበጠብጡት። ልጅቷ ደግሞ አንዴ ያን ትሰማለች፣ አንዴ ያን ትሰማለች። ሰውን አትስሚ ተብላለች በኦዲየንሷ ማለት ነው። ግን እሷ ሰው ትሰማለች። ሰው ያላትን ነው የምታደርገው። አይዲያ ራሱ ይዛ የምትመጣው ሰው ባወራ ወይም ደግሞ ላይቭ ላይ ቁጭ ብሎ ባወሩት ነው አይዲያ ይዛ የምትመጣው። በራሷ ትምጣ፣ በራሷ እንትን ብላ ትምጣ ነው የተባለው።
ስለዚህ ኤደን ትክክል አይደለሽም። ከደስታ ጋር መሆን የለባትም። ደስታ አይገባትም፣ ለእሷም አይሆንም። ሩቲ ደግሞ በዚህ ሰዓት ሰው አያስፈልጋትም። አንቺ ባለትዳር አይደለሽ እንዴ? ባልሽን ብታጭ በ2 ወር ውስጥ ከሌላ ወንድ ጋር ትሆኛለሽ? እኔ እንደዛ አደርጋለሁ ወይ ብለሽ አርቀሽ መጀመሪያ ማሰባለሽ እህትሽን ከመከርሽ በፊት